ሰላም እንዴት ናችሁ? አስቻለው እባላለሁ። ሰሞኑን የሚገራርም ነገሮችን ይዘን መጥተናል። የመጀመሪያው ነገር ከሜክሲኮ ወደ ገነት ሆቴል በሚወስደው ዋና መንገድ ላይ የንግድ ሱቅን በአነስተኛ ቅድመ ክፍያ ማለትም በ900 ሺህ ብር ቅድመ ክፍያ እንዲሁም ደግሞ አፓርትመንት በ5.5 ሚሊዮን ብር ሙሉ ክፍያ እየሸጥን እንገኛለን። ምን መሰላችሁ? አሁን ላይ በ5.5 ሚሊዮን ብር ሙሉ ክፍያ 69 ካሬ ስፋት ያለውን አፓርትመንት ቡልጋሪያ ላይ ማለት ነው እየሸጥን እንገኛለን። እንዲሁም ደግሞ የንግድ ሱቅ መግዛት የምትፈልጉ ደንበኞች ካላችሁ ደግሞ በ3.3 ሚሊዮን ብር ሙሉ ክፍያ 22 ካሬ ስፋት ያለውን የንግድ ሱቅ ባለቤት መሆን ትችላላችሁ። ይህ የንግድ ሱቅና መኖሪያ ቤት የሚገኘው ከአፍሪካ ህብረት በቅርብ ርቀት ማለትም ደግሞ ከሜክሲኮ ወደ ቄራ በሚወስደው ዋና መንገድ ላይ ነው የሚገኘው። እዛ ቦታ ላይ የንግድ ሱቅና አፓርትመንት አንድ ላይ መግዛት የምትፈልጉ ደንበኞች ካላችሁ ወይም ደግሞ ተረጋግታችሁ መክፈል የምትፈልጉ ደንበኞች ካላችሁ ቅድመ ክፍያችን 900 ሺህ ብር ነው። የንግድ ሱቅ መግዛት የምትፈልጉ ደንበኞች 900 ሺህ ብር ከፍላችሁ ቀሪውን ደግሞ በ3 ዓመት ተረጋግታችሁ መክፈል የምትችሉበት አጋጣሚ አለ። እንዲሁም ደግሞ አፓርትመንት መግዛት የምትፈልጉ ደንበኞች ካላችሁ ደግሞ በአጠቃላይ ክፍያ 5.5 ሚሊዮን ብር ነው። ነገር ግን ተረጋግታችሁ መግዛት የምትፈልጉ ደንበኞች ካላችሁ በ20% ከፍላችሁ ቀሪውን በ14 ዙር ያለምንም ዋጋ ማስተካከያ መክፈል የምትችሉበት አጋጣሚ አለ። እንዲሁም ደግሞ በሌሎች ሳይቶች ማለትም በሳር ቤት፣ በአዋሪ፣ በአያትና በጋርመንት የሚገኙ ሳይቶቻችን ላይ ከ30 እስከ 35% እውነተኛ ቅናሾችን አዘጋጅተናል። ለምሳሌ አዋሪ ላይ በ11 ሚሊዮን ብር የሚሸጠውን ቤት አንድ ጊዜ ለሚከፍል ደንበኛ በ35% ቅናሽ አድርገን በ7.5 ሚሊዮን ብር አካባቢ መግዛት የምትችሉበት አጋጣሚ አለ። ሌሎች መረጃዎችን ማግኘት የምትፈልጉ ደንበኞች ካላችሁ ስክሪን ላይ ስልክ ቁጥሬን አስቀምጥላችኋለሁ። በዛ መሰረት ሙሉ መረጃውን ማግኘት ትችላላችሁ። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። በሌሎች ቪዲዮ እስከምንገናኝ ድረስ መልካም ጊዜ